ሰላም እንዴት ናችሁ? የአንድ ብር ታናሽ ወንድም ሽልንግ እባላለሁ። እንኳን ወደ ሽልንግ ቲዩብ በሰላም መጣችሁ። ሰብስክራይብ በማድረግ ተቀላቀሉ። ለየት ያሉ ቪዲዮዎችን እንለቅላችኋለን። ታምራት ደስታ ዘፈን የወጣ ሰሞን አንድ ሰውዬ መጣና በጆሮ ዲጄቱ ነው እሱ ነው ምናምን ሲባል አንልያይ የሚለውን ዘፈን ጋብዝ ተከፈተ። ዘፈኑ እስኪያልቅ ማለት ፊት ለፊት ያየኝና ማለት ነው 100 ብር አውጥ አዲስ 100 ብር ነች እንዲህ ይላል። የዛኔ ማለት ነው የጊዮርጊስ ድራፍት ማለት ነው ብር 50 ብር 35 ነበር የሚለው 100 ብር ሲወጣ ሳዩ እንግዲህ እንዲህ ይላል። ሰውዬው እየመጣ የታምር አንለያይም እያለኝ ይመጣል። አንለያይም ወደ ቤቱ ሙሉ ዘፈኑ አለቀ። ሲያልቅ ከብሩ ጋር ነው የማይለያየው። ኧረ ተው ዝም በሉ ላስተምርበት። ኧረ ተው አይነ ስውር ነው አይንም ብላችሁ ነው አይደለም? ቆይ እንደው ኑ እናንተ አራታችሁ ሙት። እኔም ባየኸኝ ከእናቴ አይን ፍቅር ያዘኝ ጊዜ ትዝ ይልሃል? ለመጀመሪያ ጊዜ እናትህን ያየኋት ልጅ ነው የሚጠይቀው ጭራሽ። ለነገሩ ለካ አንተ አልተወለድክም፣ ምንም ትዝ የሚልህ ነገር የለም። ሂሩቴ በረንዳ ላይ ሆና የጧት ፀሐይ ትሞቃለች። ቅቤ ተቀብታ ቅቤዋ ቀልጦ እየወረደ በፊቷ ላይ ቀስ እያለች ግራና ቀኝ ስትጠርግ ከፀሐዩ ብርሃን ጋር ተዳምራ ስታንጸባርቅ ልክ ይሄ አምፖል ነበር የምትመስለው። በቃ ልቤ ትርክክ አለ፣ ብርክ አለ። ወዲያውኑ እዛው እንደቆምኩ ከሷ የአይን ፍቅር እንደያዘኝ ገባኝ። እናም ለራሴ ምን አልኩት? ቂቤያም ኮረዳ ምስቲንስ ቢዮስ። ታዲያ ወዲያው ቂቤው አስለጠሰ። ያን ጊዜ ሂሩቴ ቀስ ብላ አይኗን ገልጣ ቀና ብላ ስታየኝ እናቱ ቂቤሽ ይገማል ማቲያስ ኩኑሃ ማንቺ ሰው ትንሽ ከቆይሽ ማቲያስ ክንፈ ትላለች። ማቲያስ ኩኑሃ ቱ ማንቸስተር ዩናይትድ ዊ ጎ ይላል ጀመው በ62.5 ሚሊዮን ፓውንድ ነው እንግዲህ ማቲያስ ኩኑሃን የግላችን ማድረግ የቻለው። ያዳኔ ባገኘ እኔ ባገኘ ማለት
ማነው? ድምፅሽን ቀይረሽ ነው? ኧረ ሴትዮ ልቀቂ እንዴ! እኔ አዲስ አበባ ገንፎ አለማንኪያ የበላው ልጅ ልትሸውጂ? ኧረ እናትህ ተሳስተሻል። ስለምን ገንፎ ነው የምታወሪው? እንዴ ሜላት አይደላሽ አይደላሽ? እነ ሌቦ አዲሷ የመስረቂያ ሲስተማችሁ ናት። ነይ ወንድም የለሽም? ወንድም የለሽም? ለእናትህ ነይ ነው የምልሽ። እንዴት ናትና ሰላም ነው። አንተ አሁን ከቅድም ጀምረው ያውና ምን ያረክ ነው? እዚህ ምን ያረኳት? እኔ ማን እንደውም ታውቃለህ? አላውቅም። ሲጀመር እዚህ ሰፈር ማታ የምትባጥብጦ አንተ ነህ። እኔ ምን ማለት እኔ አቢዳሳ ላይ የአቢዳሳን ገንፎ ያለ ማንኪያ የባላው ሰው ነው። ምን አትሸውደኝ። አንተ ነህ ማታ ሰፈር የምትባጥብጦ። እኔ ምንም ባጥጭ ያለ ባስ ብቻ ነው ባጥብጦ። ባሶ ውርጋት አንተ ሽምቡራ በልተህ የማታውቅ ሰውዬ ባሶ የተል ባሶ አምጣው ባሶ እርባውን ያለ አምጣው ባሶ